አሁን በጣም የቸኮሉ የሚያለቅሱ ጌታ እኔ ግን ምን አርጌው ነው ትዳር ማይሰጠኝ ነኝ ምናምን የሚሉ ሰዎች ይሄ ቢገባቸው ይሄን ያለቅሱ። ይሄ ለቅሶ አይለቀስ። እርሶ ይሄን ጉዳይ ባልዞረበት ሄዳችሁ በየመንደሩ በቅርብ ቀን ባል ይመጣልሻል እየተባልሽ እንደ ሰርግ ቤት ከረሜላ ቀልበሽ ያለ ቀልብ ትዳር ውስጥ ትገበያለሽ፣ ያለ ቀልብ ትወጫለሽ፣ አብደሽ ተሰብጅናለሽ። ቁሙና አስቡ። እስከ ሞት ነው የሚኖር። አሁን ይሄ በጣም ሲገባችሁ ለማግባት በጣም አትጓጉ። ኃላፊነቱ ስኪሪያስ ነው። ቃል ኪዳን ልትገቡ ልታገቡ ስትመጡ አብሯችሁ የምታገቡት ሰውዬን እስከምን ወይ አንተ ሬሳ እስኪወጣ ወይ እሷ ሬሳ እስኪወጣ ድረስ ለመኖር ይሄ ነው ቃል ኪዳን። ሲደብረኝ እወጣለሁ የሚባልበት ዋና አይደል። ኑሮ ሲወደ የሚል እስከ ሞት ቃል ኪዳን እስከ ሞት። አዎ ባዘን በደስታ በማግኘት በማጣት በከፍታ በዝቅታ አብሬው ልኖር አብሬያት ልኖር እስከ ሞት ድረስ በእግዚአብሔርና በዚህ ጉባኤ ፊት ቃል ገባለሁ ተብሎ ነው ክርስቲያን ስሙ። እንደዚህ ነው የሚገባው። ኃላፊነት ነው፣ ኃላፊነት ነው። እስከ ዕድሜ ልክ ድረስ የሆነች ልጅ አግብተህ እስክትሞት ድረስ አብራት ከሷ ጋር ብቻ ለመኖር እስክትሞት በህይወት ኖረህ መቼ ነው የምትሞተው? አታውቀውም። 100 ዓመት ልትኖር ትችላለህ። 100 ዓመት አብራት ልትኖር ማለት ነው። አብረህ የዘመኑን ሁሉ ኖረህ ከሷ አጠገብ የምትሄደው ሞተህ ነው። ይሄ ነው ቃል ኪዳን። ይሄ ሳይገባችሁ አታውቁ። በቂ አጨማላቂ ያለው እግዚአብሔር አታጨማልቁበት። ትዳር እኮ ስለቦካ ነው ደፋሮቹ በድፍረት እየገቡ ያሉት።